ኢየሱስ መላጣ ልጅ ኢየሱስ መላጣ ልጅ ኢራምሳሽ ነግራችኋለሁ እኮ ጋይስ ነግራችሁ ነበር እኮ በጣም ነው የሚያናድደው ነግራችሁ ነበር ኧረ ወይኔ እየነገርኳችሁ ነበር 50 ሺህ አስገቡት እያልኩኝ ኧረ በስመ አብ ለትንሽ ቅድምም አይስቴፎ ኢትስ ኦኬ በቃ 50 ሺህ እንግባ እያልኳችሁ እንደሚያወርድ እርግጠኛ ነኝ። ታይሚንግ እየጠበቀ ነበረ ይሄ ልጅ። ቅድም በዚህ እንደዚህ አይነት ብልጫ ነው የተሸነፍነው። አይ ችግር የለውም በቃ ጋይስ ያጋጥማል። እንዲሁ እንደዚህ እነሱ ታይሚንግ ላይ ነው ያከሰርናቸው። እንደውም እኛ በደብል መጀመሪያ ሄደናል። የራሱ አይደለም እሺ፣ የራሱ ፕሮፋይል ምናምን ስላለው ነው። ፋኑ ነው ፕሮፋይል አለው የራሱ ለዛ ነው። ቴንክ ዩ ብቻ አይ ላቭ ዩ ጋይስ በጣም ነው የማመሰግነው። ማርያምን ግን ሲያናድድ እንዲህ ለፍተን መሸነፋችን በጣም ነው የሚያ ደግሞ ኩዊን ሳባ እኔ ካሁን በኋላ አልፈልግም። ሰውኛ ጸባይህን ነው ካሁን በኋላ የምፈልገው። ጊፍት አልፈልግም በቃ ካሁን በኋላ ለፍተን ጨርስ ይላል። እሺ ታይሚንግ ጠበቀ። በቃ አንበሳ አድርጎ አዘጋጅቶ መድኃኒዓለም። እኔ ግን ምን አልኳችሁ? 150 ሺህ ግቡ 50 ሺህ ግቡ አላልኳችሁ? እኔ ካልኳችሁ ግን እመኑኝ ለወደፊት መድኃኒዓለም። እኔ የምሬ ነው እንደዛ ምለው የታየ ነገር ስላለ ነው። 100 ስንት ሺህ ነበሩ? 113 ሺህ ነበር። እንደዚህ ብለኸኝ አይደለም። እንዴት ታዲያ? ለምን ተጫወትን? እኔ ብሸነፍ ወጥቼ አልሰጥሽም? ተረጋጋ ታዲያ ስቲቭ። ለምንድን እንደዚህ የምትጮህብን? እኛ እኮ ይሄን ሁሉ ፑሽ አድርገን እኮ እንዳንተ አልጠበርንም። ገባ? ዝም በል። እዚህ ጋር ስንት አንበሳ ነው? 2 አንበሳ ነው የወረደው። ማርያም ይኸው እንደዚህ አይኔ ልሸፍንልሽ ነው። 2 አንበሳ ነው የወረደው። አይ አንድ ጋይስ፣ ኧረ ቀልድ ነው እንዴ? እንድትገም ይባላል። ድገም ብትሉ አይደለም። ጃ በቃ ስቺና ላጥ ብለን ነው ታዲያ ሰቡ ደስ እንዲለው። እሺ እስቲ ቆይ አሁን ልስጥ ወይስ ወጣ? አሁን እዚህ እንትኗን ሳትበርድ አታምነኝም? ምን እስቲ አምንሻለሁ፣ ግን ደስ እንዲለው ነው ሰው ጠርቼ ስለመጣው የመጣበት እኔ ለቴዲ ደስ እንዲለው ባይዘው ሰቆቆ ነው የሰጠው። ቴዲ ቢመጣ ጨዋታው 500 ሺህ ምናምን ይገባ ነበር። አይ ተቆቃው ሰውጣ ሰጠዋለሁ። እሺ እኔ አባት ወንድሜ ስቲፎ ቀድሞሽ ከወጣ እያሉ ነው። ቀድመሽ ወጣ ደግሞ አስተዋስ ልክብኛል እንዴ? ለምንድን ነው ቆይ እንደ በዚህ ልክ አሸንፌ እንዴ? ኤሪስ 100 ስንት ነው ያሸነፈው? ለምን በቃ እኔ አሁን ያለ እንትኔ ነው ያለ ሙዬ ጌመር አረግሽ። እሺ ብዬ ደግሞ ጌመር ስን ደግሞ ጊፍት አይተሰጠኝ። ሴ ሃይ ማናት ደም አይኔ እናቴ በማርያም ቢጨንቀኝ አግብተሻል አላልኩሽ? ምርሽ ነው አንቺ ነሽ። እኔ ማርያም ጠፋችብኝ። እኔ ራሱ እኮ ያቺ ድሮ ማቃትልሽ ትንሿ ልጅ ድምጿ አልተቀየረም። ተመስገን ማሪ በመድኃኒዓለም። እስቲ እናንተ ከምትውጡት ለኔ ማስውጭኝ እስቲ ልወፍር በእናትህ አግዥ ልጅ የሆነ ነገር የምሩን እኮ ነው። በጣም ነው ፍርሹ እኮ ደግሞ እዚህ ጋር አገጭ ላይ ነው። አሁን እንደውም ከስቻለሁ። ሰዎች ምን ተፈጥሮ ነው ንገሪኝ እስቲ። ካምፕ ውስጥ ነበርሽ? ንገሪኝ። ወይ ምን ተደርገሽ ነበር? እኔ አውቅሻለሁ በስነ ስርዓት የኔ ማር። እና በዚህ ልክ እንዲመወፈርሽ ያስፈራል። ማርያምን ያስፈራል። አስቦ ያቀጭን ወገብ እንዴ! በጣም እንዴት ሞያት ነበር ራሱ እንዲህ በአንድ እጅ እኮ አለ። ፎቶ አላሳየ የድሮን ጃኒ ረፊ እኔ ኧረ ያስጠላም ያምራል እንጂ የኔ ፍቅር ተይ ላይቭ ላይ እኔ በጣም ነው ግን ወፈርሽ። ቀንሽ እግዚአብሔርን ላይረ ደስ ይላል። ታማ አይደለም ያለ ዘፈን ያለ ምንም
እስክታሚመታ ሴት እኔ ናየው። በነገራችን ላይ የተለማመድኩ ነው ጋይስ፣ እየተለማመድኩ በጣም ረዥም ቪዲዮ ነበር የቀዳሁትኝ ዝም ብዬ ማለት ነው። ከዛ ቆራርጬ እዚች ጋር ደረስኩላችሁ። ሰው ሙዚቃ አላስገባሁበትም። እናንተ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ወደ ቻናል ተቀላቀሉ ፕሊዝ። አቶ ብሬቱ ልቻሉ ይታያል። ጠፍተው ነው ማርያም ማርያም